ያለ ፍቃድ ትዳር መሰረትክ ብሎ ባለቤትህን ፍታ፣ ካልሆነ እኔና አንተ አብረን አንኖርም እያለኝ ነው። ባለቤቴን ብፈታ አባቴ ጋር እስማማለሁ፣ ከልጄና ሚስቴ ጋር ግን ልለያይ ነው። ምን ይመክሩኛል? የተኛው ሐቅ ይቀድማል? አባት ወይስ ሚስትና ልጅ? ብፈታ ባለቤቴን መበደልስ አይሆንብኝምን? የሚል ጥያቄ። ወላጆችን መታዘዝ ግዴታ የሚሆነው በመልካም በሚቻል ነገር ካዘዙ ነው። አላህ ከሚጠላው ነገር ከከለከሉ ነው። ወንድ ልጅ ሲያገባ አባቱን ማስፈቀድ ግዴታ አይሆንበትም እንደ ሸሪዓ። ነገር ግን በመልካም ከመኗኗር አንጻር ወንድ ልጅም ቢሆን ሲያገባ አባቱን ቢያሳውቅ፣ ቢያማክር፣ ቢያስፈቅድ መልካም። ይሄ እንኳ ባይደረግ ወንድ ልጅ ካገባ በኋላ እኔን ስላላስፈቀድክ ፍታ ማለት አይችልም። አባት የዲን ችግር እስከሌለባት የጸባይ ችግር እስከሌለባት ድረስ ፍታ ማለት አይችልም። ሸሪዓ ማይቀበለውን ምክንያት ይዞ ፍታ ሲል ልጅ እሺ ማለት ግዴታ የለበትም። በተለይ ልጅ ከወለዱ ጥያቄው ላይ እንደተባለው ከፈቱ ልጅን ሚስትን ማጣት ካለበት ወላጅን በመልካም ነገር ካዘዝ ከመጥፎ ነገር ከከለከልክ ብቻ ነው አንተን መታዘዝ ግዴታ የሚሆንብኝ። ከዚህ ውጪ ባሉ ነገሮች ሁሉ አላህ በሚወደው በሚፈቅደው መልኩ ልታዘዝህ ዝግጁ ነኝ። እዚህ ጋር ግን ጉዳት ስላለው ሸሪዓም ስለማይፈቅድልኝ አላደርግም፣ ይቅርታ ማለት ይቻላል፣ ይሻላል። ሌላም ጥያቄ እኔ ያደኩበት አካባቢ ታናሽ ወንድም ወንድሙ በሌለበት የወንድሙን ሚስት ይገናኛታል። ይሄን እንደ ባህል ስለያዙት ታላቅ ቢያውቅም አይናገራቸውም። እንዲሁም ባሎች ሚስቶችን በጣም ይደበድቧቸው ነበረ። እኔም እነሱን ባየሁ ቁጥር ባህላቸውን አጥብቄ ስለምጠላው ከዛ አካባቢ ባል ዳርሽ ሲሉኝ ወላሂ ቆሜ እቀራለሁ እንጂ የእናንተን ሀገር ወንድ አላገባም ብዬ ማልኩ። ከ7 ዓመት ቆይታ በኋላ ከዛው ሀገር ልጅ ዲን ያለው በቤተሰብ እንዳገባ ተጠየቅኩ። አሁን ምን ላድርግ? በመሐላው እያዛለሁ ያብራሩልኝ የሚል ጥያቄ። እንደዚህ አይነት ባህል ሙስሊም ዘንድ ሊኖር አይገባው። ሙስሊም ይሄን አያደርግም። ዝሙት ከባድ ወንጀል ነው። ትዳር ያላት ኒካህ ያላት ሴት ላይ የሚፈጸም ዝሙት ሲሆን ደግሞ እጅግ በጣም ከባድ። ስለዚህ ይሄን አጉል ባህላቸውን እንዲተዉ መምከር ማስተማር ይገባል። በዚህ መልኩ ከሚኖር በዚህ መልኩ ሊያስተዳድር ከሚችል ወንድ ጋር ትዳር አልመሰረትም ማለት አግባብ ነው። በጥቅሉ እንዲህ ማለቱ ተገቢ ባይሆንም ከዛ ውስጥ ጥሩ ሰው ከመጣ አገባለሁ፣ ይሄን ባህል የሚከተል ሰው አላገባም ማለት ግዴታም ጭምር። ሆኖም ከዛው ማህበረሰብ ዲን ያለው አላህ የሚፈራ ሰው ከመጣ አኽላቁን ዲኑን ከወደድሽው ለመሐላው ከፋራ አውጥቶ እሱን ማግባት ይቻላል። ከፋራው 10 ምስኪን አንድ ጊዜ አጥግቦ ማብላት፣ አሊያ ደግሞ ለ10 ምስኪን ለሶላት የሚሆን ልብስ ማልበስ። ይሄን ማድረግ የሚቻልበት አቅም ከሌለ 3 ቀን መጾም አከታትሎ መጾሙ የተሻለ ነው።